ከውጭ አገር በቀላሉ በሞባይል ውክልና መስጠት። በዲጂታል ሞፋ መጀመሪያው ስቴፕ የሚሆነው ዲጂታል ሞፋ የሞባይል መተግበሪያ ማውረድ ነው። አፕ ስቶር ላይ ወይም ፕሌይ ስቶር ላይ በመግባት ዲጂታል ሞፋ ብለን ሰርች በማድረግ እናወርደዋለን ኦር ዳውንሎድ እናደርገዋለን ማለት ነው። ፕሌይ ስቶር ላይ በመግባት ኦር አፕ ስቶር ላይ ሊሆን ይችላል የምትገቡት፣ እሱ ጋር በመግባት ዲጂታል ሞፋ ብላችሁ ትጽፋላችሁ። እዛ ሰርች ታደርጉታላችሁ ማለት ነው። ሰርች እንዳደረጋችሁት እዚህ ጋር እንደምትመለከቱት ዲጂታል ሞፋ የሚል ይመጣላችኋል። የመጀመሪያው ኢንስታል የሚለውን አንድ ጊዜ በመካት ኢንስቶል እናደርገዋለን ማለት ነው። ከዚህ ጋር እንደምትመለከቱት ኦፕን ይላል። ኦፕን የሚለውን አንድ ጊዜ እንነካለን። እዚህ ጋር አለው ትሉታላችሁ። ከዚህ ጋር እንደምትመለከቱት ሳይን አፕ ማድረግ አለብን ማለት ነው። ሳይን አፕ የሚለውን አንድ ጊዜ እንነካለን። እሱን ስትነኩት እዚህ ጋር ሙሉ ስማችሁን ጻፉ ይለናል። ሙሉ ስማችሁን ትጽፋላችሁ። ሙሉ ስማችሁ እንደዚህ ከጻፋችሁ በኋላ ኢሜይላችሁን ታስገባላችሁ። ከዛ ስልክ ቁጥር ታስገባላችሁ ማለት ነው። እዚህ ጋር ደግሞ ጠንካራ ፓስዋርድ ታስገባላችሁ። ያስገባችሁትን ፓስዋርድ ድጋሜ ትጽፉታላችሁ። ፓስዋርዱ ድጋሜ ከጻፋችሁ በኋላ እዚህ ጋር እንደምትመለከቱት አይ አግሪ ቱ ተርም ኦፍ ሰርቪስ ኤንድ ፕራይቬሲ ፖሊሲ የሚል አለ። ከሱ ጋር መሀል ላይ አንድ ጊዜ ትነካላችሁ ማለት ነው። ከዛ ሬጂስተር የሚለውን ትጫናላችሁ። እዚህ ጋር ኮንፈርም የሚለውን ትነካላችሁ። ጋር እንደምትመለከቱት በትክክል አካውንት ክሬት አድርጋችኋል ማለት ነው። ጎቶም የሚለውን አንድ ጊዜ እንነካ። እዚህ ጋር ሁለት አማራጭ አመጣላችኋል። የውክልና ማረጋገጫ ስልጣንና ማረጋገጫና ህጋዊነት የሚሉ ዛሬ ማሳያችሁ ውክልና መስጠት ስለሆነ የውክልና ማረጋገጫ ስልጣን የሚለውን ትነካላችሁ። እዚህ ጋር አሁን የምትኖሩበትን ሀገር ትመርጣላችሁ ማለት ነው። እናንተ የምትኖሩበትን ሀገር መምረጥ ያስፈልጋል ማለት ነው። እሱን ከመረጣችሁ በኋላ የውክልና ማረጋገጫ የሚለውን የመጀመሪያውን ትነካላችሁ ማለት ነው። እዚህ ጋር እንደምትመለከቱት እናንተ የምትኖርበት ሀገር ይህ ነው ወይ ይላችኋል። ትክክል ከሆነ አዎ ወይም የስ የሚለውን ትነካላችሁ ማለት ነው። እንደነካችሁ እዚህ ጋር ዜግነታችሁን መምረጥ ይጠበቅባችኋል። ኢትዮጵያዊ ነኝ፣ በትውልደ ኢትዮጵያዊ የውጭ ዜጋ መታወቂያ አለኝ የሚለውን ትመርጣላችሁ ማለት ነው። ከዛ በኋላ እዚህ ጋር የውክልና ሰጭ ሙሉ አድራሻውን፣ ስሙን፣ እስከ አያቱ የሚኖርበትን ስትሬት ነምበር፣ ስልክ ቁጥር ምናምን ታስገባላችሁ ማለት ነው። ኔክስት ትሉታላችሁ። ኔክስት እንዳላችሁት እዚህ ጋር እንደዚህ ያመጣላችሁ። እሺ ትላላችሁ ማለት ነው። ከዚህ ጋር እንደምትመለከቱት የምትፈልጉትን የውክልና አይነት ትሰጣላችሁ ማለት ነው። እሱን ከሰጣችሁ በኋላ ይህ ውክልና የሚጸድቀው ወይም የሚጸነው መቼ ነው የሚለውን እኔ ስፈርመው ወይም አንድ ቀን፣ ስለዚህ ዛሬ ስትፈርሙ ከሆነ ዛሬ ስትፈርሙ፣ በቀጣይ ከሆነ በዛኛው ማለት ትችላላችሁ ማለት ነው። ውክልና የምታነሱበትን ቀን እንደዛው እዚህ ጋር ፊርማችሁን ታስቀምጣላችሁ፣ ዲጂታል ፊርማ። እዚህ ጋር ደግሞ የቪዲዮ ቀረጻ አለ። ራሳችሁን እየቀረጻችሁ እዚህ ጋር ምን ትላላችሁ? እኔ መክብብ አባተ ሰለሞን ለአሸናፊ ጋዲሳ በቀለ ውክልና ስልጣን ከመስጠት ጋር በተያያዘ በሰነድ ቁጥር BIS2 ተስማምቻለሁ ብላችሁ ለ15 ሰከንድ ታነባላችሁ ማለት ነው። ራሳችሁን እየቀረጻችሁ ማለት ነው። እሱን ካደረጋችሁ በኋላ ቀጣይ የሚል ወይም ማስቀመጥ የሚል ይመጣላችኋል። እሱን አንድ ጊዜ ትነካላችሁ ማለት ነው። እዚህ ጋር እንደምትመለከቱት ሁለት አይነት መታወቂያ ማስገባት ይጠበቅብናል። የኢትዮጵያ ፓስፖርት ወይም የክልል መታወቂያ የመንጃ ፍቃድ ማስገባት ይጠበቅባችኋል ማለት ነው። ዶክሜንታችሁን እዚህ ጋር ፎቶ በትክክል እንዲታይ አድርጋችሁ ማንሳት ይጠበቅባችኋል ማለት ነው። ሜቢ ሊያስቸግር ይችላል በቂ ብርሃን ከሌለው በደንብ የማይታይ ከሆነ ስለሚያስቸግራችሁ በቂ ብርሃን ያለበት ቦታ ላይ በደንብ የፓስፖርታችሁን ፎቶ እንዲሁም የየሎ ካርዳችሁን ፎቶ ፊትና ጀርባውን ማስገባት ይጠበቅባችኋል ማለት ነው። እሱን ካስገባችሁ በኋላ ቀጣይ የሚል ነገር ይመጣላችኋል። ቀጣይ የሚለውን አንድ ጊዜ ትነካላችሁ ማለት ነው። ከዚህ ጋር ቀጣይ የሚል ነገር ይመጣል። እሱን አንድ ጊዜ ትነካላችሁ። እዚህ ጋር እንደምትመለከቱት ክፍያ ጋር ደርሰናል። ክፍያ ትከፍላላችሁ ማለት ነው። አሁን ክፈል የሚለውን ትነካላችሁ። እዚህ ጋር እንደምትመለከቱት 172 ዩናይትድ ስቴትስ ዶላር ነው። ስለዚህ እሱን ፔይ ነው የሚለውን በመጫን አሁን መክፈል ትችላላችሁ ማለት ነው። ክሬዲት ወይም ዴቢት ካርድ ቁጥራችሁን በማስገባትና የምስጢር ቁጥራችሁን በማስገባት በቀጥታ 172 ዶላር ከፍላችሁ ውክልናችሁን መጨረስ ትችላላችሁ፣ ወይም እንደዚህ አድርጋችሁ መስጠት ትችላላችሁ ማለት ነው። ለዛሬው የነበረን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ታይም ኢዝ ኖት ኤቭሪቲንግ። ጊዜው አሁን ነው።